ኢትዮጵያ ውስጥ ከ53% በላይ የሚሆኑ ሴቶች ለወር አበባ ንጽህና መጠበቂያነት ቤት ውስጥ የተገኘ ጨርቅ ነው የሚጠቀሙት። ዘመናዊ የወር አበባ ንጽህና መጠበቂያ ሞዴስ ገዝተው የሚጠቀሙት 64% ብቻ ናቸው። ከነዚህ ሁሉ 52% ብቻ የሚሆኑ ሴቶች ናቸው የወር አበባ ንጽህና መጠበቂያ ጤናማ የሆነ መንገድን የሚከተሉት። ይህንን የምናገረው በግምት አይደለም። ብዙ ጥናቶች የሚደግፉትና እነዚያን ብዙ ጥናቶችን አጠቃለው በአንድ ጨምቆ የተሰራ ሜታ አናሊሲስ ጥናት መሰረት በማድረግ ነው። ይህንን ማየት ትችላላችሁ፣ ሰርች አድርጋችሁ መመልከት ትችላላችሁ፣ ማንበብ ትችላላችሁ። ይህ በሆነበት ሀገር ላይ የወር አበባ ንጽህና መጠበቂያ ሞዴስ ዋጋ መናሩ የሰሞኑ አጀንዳ ነው። ይህ አጀንዳ የሴቶች ብቻ አይደለም፣ የሁላችን። ምክንያቱም የሴቶች ጤና የአሁኑ የእኛ ጤና ነው። ቀጣይ ትውልድን ጤና በእነሱ ጤና ይወሰናል። ስለዚህ ሁላችን ድምፅ ልንሆንላቸው ይገባል። ለመሆኑ ጤናማ የወር አበባ ንጽህና መጠበቂያ ስርዓትን አለመከተል ምን አይነት ጉዳት ሊያስከትል ይችላል? እኔ ወንድማችሁ አምስቱን አሁኑኑ እነግራችኋለሁ። አጠር አድርጌ አብራችሁኝ። አንደኛ፣ የማህፀን ኢንፌክሽን ሊያስከትል ይችላል። ጤናማ ንጹህ የሆነ ንጽህና መጠበቂያ አለመጠቀም የማህፀን ኢንፌክሽን ሊያስከትል ይችላል። የማህፀን ኢንፌክሽን እንግዲህ ከዚህ በፊትም ብዙ ቪዲዮ ሰርቻለሁ፣ ብዙ ጽሁፎችንም ፖስት አድርጌያለሁ። የማህፀን ኢንፌክሽን ይዞ የሚመጣቸው በጣም ብዙ መዘዞች አሉ። እነዚያን ሁሉ ይዞ ሊመጣ ይችላል። የማህፀን ኢንፌክሽን ምልክቶች ከማህፀን ፈሳሽ መውጣት፣ መጥፎ ጠረን ያለው ፈሳሽ ከማህፀን መውጣት፣ ወገብ አካባቢ ህመም፣ ትኩሳት እና ሌሎች ምልክቶች ሊኖሩ ይችላሉ። በአግባቡና በጊዜ ካልታከመ ብዙ መዘዞቹን ይዞ ሊመጣ ይችላል። ስለዚህ ይህ ምልክት ካላችሁ በጊዜ መታየት አለባችሁ፣ በጊዜ መታከም አለባችሁ። ሁለተኛ፣ ባክቴሪያል ቫጂኖሲስ ሊያስከትል ይችላል። ባክቴሪያል ቫጂኖሲስ እንግዲህ ብልት አካባቢ የሚኖሩ በተፈጥሮ ኖርማል የሆኑ ባክቴሪያዎች ቁጥርና አይነት መዛባት ይዞ የሚመጣ መዘዞች። ይህ በራሱ ኢንፌክሽን ሳይሆን የባክቴሪያዎቹ አይነትና ቁጥር መዛባት ነው። የዚህ ምልክቶች ከማህፀን ፈሳሽ መውጣት፣ ብልት አካባቢ ማሳከክ እና የመሳሰሉ ምልክቶች። ይህ ራሱ ይዞ የሚመጣቸው ብዙ መዘዞች አሉ። ሶስተኛ፣ የሽንት ቱቦ ኢንፌክሽን ሊያስከትል ይችላል። ብልት አካባቢ ንጽህና ካልተጠበቀ ባክቴሪያዎቹ ሽንት ቱቦ እና ፊኛ ውስጥ መባዛት ይጀምራሉ። እነዚያ ኢንፌክሽን ሊያመጡ ይችላል። ከአካባቢ ኢንፌክሽን አልፎ ሰውነት ውስጥ ባክቴሪያ የመሰራጨት ችግርን ሊያስከትሉ ይችላል። ያ ደግሞ በጊዜ ካልታከመ እስከ ሞት ሊያደርስ ይችላል። አራተኛ፣ እነዚህ ያልኳቸው ችግሮች ይዞ የሚመጡ ሌላ ተያያዥ ችግሮችን ሊያስከትሉ ይችላል። ለምሳሌ ማህፀን ኢንፌክሽን መካንነት ሊያመጣ ይችላል በጊዜ ካልታከመ። ከማህፀን እርግዝና ሊያመጣ ይችላል። ዘላቂ የወገብ ህመም ሊያስከትል ይችላል። ስለዚህ እነዚህና የመሳሰሉ ችግሮችን ሊያስከትሉ ይችላል። አምስተኛ፣ ስነ ልቦናዊ ጉዳት ሊያስከትል ይችላል። ስለዚህ ይህና መሰል ጉዳቶች ንጽህና መጠበቂያ ስርዓትን ባለመከተል የሚመጡት ናቸውና ለሴቶች ይህ እድል ሊመቻችላቸው ይገባል። የንጽህና መጠበቂያ ጉዳዮች ቅንጦት ወይም ለግዠሪ አይደሉም፣ ግዴታ ናቸው። ግዴታውም ለነሱ ጤና ብቻ ሳይሆን ለአሁኑ እንዲሁም ለቀጣይ ትውልድ ጤና እጅግ አስፈላጊና ወሳኝ ነገር ስለሆነ ነው። የሴቶች ጤና መጠበቅ አለበት ስንል ይህንን አስበን ነው። ከዚህ ጋር ተያይዞ ወር አበባ ጋር ንጽህና መጠበቂያ ብቻ ሳይሆን ከዚህ በፊትም ቪዲዮ እንደሰራሁት ወደኋላ ተመልሳችሁ ማየት ትችላላችሁ። ወር አበባ ወቅት ወር አበባን ተከትሎ የሚመጣ ህመም አለ። የፔሪየድ ህመም ይባላል ወይም ዲስሜኖሪያ ይባላል። ይህ ዲስሜኖሪያ ከ50% በላይ በሚሆኑ ሴቶች ላይ ይከሰታል። ከነዚህ የተወሰኑት ላይ ደግሞ ከስራ ከትምህርት እስከ መቅረት ከባድ ህመም ሊያስከትል ይችላል። ይህንን ታሳቢ በማድረግ አንዳንድ ሀገራት የወር አበባ እረፍት ፈቅዶላቸዋል። ለሴቶች ደሞዝ የሚከፈልበት የወር አበባ እረፍት ለሰራተኞች እንዲሁም ደግሞ ለተማሪዎች የወር አበባ እረፍት ፈቅደውላቸው
ከዚህ በፊት በሰራሁት ቪዲዮ ይህ ነገር እኛ ሀገርም መለመድ አለበት። ከ50% በላይ ሴቶች ንጽህና መጠበቂያ መግዛት የማይችሉበት ሀገር ላይ ወር አበባ ወቅት ስራ ግቡ፣ ትምህርት ግቡ ማለት ከባድ ነው፣ ምክንያታዊም አይሆንም። ስለዚህ የወር አበባ እረፍት በህግ ሊፈቀድላቸው ይገባል። የወር አበባ ንጽህና መጠበቂያ እቃዎቹ የሞዴስ ዋጋ መናሩ የእነሱ ብቻ አጀንዳ ሊሆን አይገባም። ቅድም ብያለሁ፣ የሁላችን አጀንዳ ነው። መንግስት ይህንን ጉዳይ ልዩ ትኩረት በመስጠት ምላሽ ሊሰጥ ይገባል። እዚህ ንግድ የተሰማሩ ነጋዴዎችም ሴቶች ጤና ላይ ጉዳት አድርሶ ከማትረፍ ቢታቀቡ የተሻለ ነው። አንዳንድ ሀገራት ከታክስ ወይም ከግብር ነፃ ከቀረጥ ነፃ ሆኖ እንዲገቡ ያደርጋል። ይሄ ዋጋው ላይ ትንሽ ለውጥ ያመጣ ይችላል። እኛ ሀገርም የተለያዩ ማበረታቻ መንገዶች ተጠቅሞ በተቻለ መጠን ነፃ ካልሆነ ደግሞ በተመጣጣኝ ዋጋ ገዝቶ የሚጠቀሙበት አካሄድ ስርዓት ሊመቻችላቸው ይገባል። ዋጋ ብቻ አይደለም፣ ብዙ ታካሚዎቻችን መጥቶ እንደሚናገሩ ዋጋ ብቻ አይደለም፣ የሚገዟቸው የወር አበባ ንጽህና መጠበቂያዎቹ ሞዴሶቹ ኳሊቲያቸው በሽታ ከመከላከል አልፎ ችግር ከመቅረፍ አልፎ ራሳቸው መልሶ ችግር የሚሆኑበት ሁኔታዎች እየተስተዋሉ እንደሆነ ሴቶች ይናገራሉ። ስለዚህ መንግስት ኳሊቲውን ጭምር መቆጣጠር አለበት። ሌላው ከወር አበባ ጋር ተያይዞ መታወቅ ያለበት አንዳንድ አካባቢ ወር አበባ እንደ መርገም ይቆጠራል። አንዳንድ ባህሎች ላይ እንደ መርገም ይቆጠራል። ይህ ነገር ሊሻሻል ወይም ሊስተካከል ይገባል። ይህንን ለማስተካከል ግንዛቤ ትምህርት ልንሰጣቸው ይገባል፣ ልናሳውቃቸው ይገባል። ምክንያቱም እኛ ሁላችን የወር አበባ ዑደትን ተከትለን የተወለድነው። ስለዚህ ወር አበባ መርገም ከሆነ እኛ ሁላችን የመርገም ውጤቶች ነው የምንሆነው። ስለዚህ ወር አበባ ጤናማ እንደሆነ ታውቆ ይሄ መርገም ነው የሚባለው የማሸማቀቁ ነገር መቅረት መቻል አለበት። ሴቶች በነፃነት መኖር አለባቸው። ይሄንን እኛ ሁላችን ኃላፊነት ልንሆን ይገባል። ወንድ ሆኖ ለሴት ድምፅ የማይሆንበት ምክንያት የለም። ምክንያቱም ወንድ የተወለደው ከእናት ነው። ወንድ የሚያድገው ከእህት ጋር ነው። ወንድ መልሶ የሚያገባው ሚስት ሴት ነች። ስለዚህ የሁላችን ኃላፊነት ነውና ይህንን ድምፅ ሊኖርላቸው ይገባል። እጅግ አድርጌ አመሰግናለሁ። ለሚመለከተው አካል ሁሉ ይህንን ቪዲዮ አድርሱልኝ። ይህ መረጃ ሊደርስ ይገባል። ለሚመለከተው አካል ሁሉ ይህንን መረጃ ሊታደርሱ ይገባል። እጅግ አድርጌ አመሰግናለሁ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ። እወዳችኋለሁ። Thank you.